አሜሪካ ዲቪ ሎተሪን አገደች። በጉጉት ስንጠብቀው የነበረውና ከዛሬ ነገ ምዝገባው ይፋ ይደረጋል ተብሎ ሲጠበቅ የነበረው ዲቪ ሎተሪ እስከናካቴው መታገዱን ሰምተናል። ለወትሮው ከኦክቶበር የመጀመሪያ ቀናት ጀምሮ እስከ ኖቬምበር ምዝገባው ይከናወን የነበረው ዲቪ ሎተሪ የ2027ቱን በጉጉት ስንጠብቀው ዩናይትድ ስቴትስ ዲቪ ሎተሪን ለማገድ መወሰኗን ታህሳስ 19 2025 ይፋ አድርጋለች። ለዲቪ ሎተሪ መታገድ እንደ ምክንያት የተነሳው ከሰሞኑ በዩናይትድ ስቴትስ ብራውን ዩኒቨርሲቲ ውስጥ ተፈጽሞ 2 ተማሪዎችን በመግደል 9 ያቆሰለ የተኩስ ርምታ እንዲሁም ከኤምአይቲ ፕሮፌሰር ግድያ ጋር የተያያዘም እንደሆነ ይነገራል። ጥቃቱን ፈጽሟል ተብሎ የተጠረጠረው ፖርቹጋላዊ ክላውዲዮ ኔቭስ ቫላንቴ በአውሮፓውያኑ አቆጣጠር 2017 ዲቪ ሎተሪ አሸንፎ ወደ አሜሪካ የገባ በመሆኑ ምክንያት ዩናይትድ ስቴትስ በየዓመቱ ለዲቪ ፕሮግራም ብቁ ለሆኑ ሀገራት ዜጎች ተሰጥ የነበረውን እድል ማቋረጧን አስታውቃለች። የሀገር ውስጥ ደህንነት ቢሮ ኃላፊዋ ክሪስቲኖም በኤክስ ገጻቸው ባሰፈሩት መረጃ እንዳስታወቁት በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግረዋል። በትራምፕ መመሪያ መሰረትም ክሪስቲኖም ለሲቲዝንሺፕ እና ኢሚግሬሽን ሰርቪስስ ዲቪ ሎተሪን እንዲያቋርጥ ትዕዛዝ መስጠታቸውን ጠቁመዋል። ዶናልድ ትራምፕ ከዚህ በፊትም በመጀመሪያው ስልጣን ዘመናቸው ከተመሳሳይ ክስተት ጋር በተያያዘ ዲቪ ሎተሪን ለማቋረጥ እንቅስቃሴ ጀምረው እንደነበር አይዘነጋም። የዲቪ ሎተሪ መርሃ ግብር በየዓመቱ እድለኛ የሆኑና መስፈርቱን የሚያሟሉ ከ50 ሺህ በላይ ለዲቪ ሎተሪ ብቁ የሆኑ ሀገራት ዜጎች ወደ ዩናይትድ ስቴትስ እንዲገቡ የሚያስችል እድል እንደነበር የሚታወስ ነው። በዚህ እድል በርካታ ኢትዮጵያውያንም ተጠቃሚ እንደነበሩ ይታወቃል። እስኪ አሁን ደግሞ በተወሰነ መልኩ የተወሰኑ የዲቪ ፕሮግራሞችን ወደኋላ መለስ ብለን ምን ያህል ኢትዮጵያውያን ለዚህ የዲቪ ፕሮግራም እድለኛ ሲሆኑ እንደነበር ለማየት እንሞክር። እንደምትመለከቱት እዚህ ጋር የዲቪ ፕሮግራም ሪዛልቶችን የሚያስቀምጥ ፔጅ ላይ ነው የገባሁት። ዩሳፊስ ይባላል። ከዲቪ 2020 እስከ 2026 ያለውን መረጃ ይዟል። እንደምትመለከቱት ሀገራቱ በዚህ በኩል አሉ። ከአፍጋኒስታን ጀምሮ በርካታ ሀገራት አሉ ለዚህ ለዲቪ ፕሮግራም እድለኛ የሆኑ። የኛም ሀገር እዚህ ውስጥ እንደምትመለከቱት አለች። ኢትዮጵያ በርካታ የዲቪ እድለኞች ከሚገኙባት ሀገር ውስጥ ነው የምትመደበው። ዜሮም አለ፣ ምንም አይነት እድል የማያገኝም አለ። አልፎ አልፎ ደግሞ አንዳንድ ጣል የሚደረግበትም አለ። ምንም እድለኛ የሌለበትም ሀገር አለ። እንደምትመለከቱት ይቺ ሀገር ከ2020 ጀምሮ እስከ 2026 ድረስ ምንም እድለኛ እንዳላገኘች ነው የሚናገረው። ሌሎች ሀገራትም አሉ በርከት ያለ እድለኛ ያላቸው። ኢራንንም ብትመለከቱ እዚህ ጋር ትልቅ እድለኛ ቁጥር ካላቸው ሀገራት ነው የምትመደበው። ይህንን ፕሮግራም ነው እንግዲህ አሁን ዶናልድ ትራምፕ እና ክሪስቲኖም አግደናል ብለው በይፋ የተናገሩት ማለት ነው። በርካታ ሀገራት እድል እንደሚያገኙበት ማየት ይቻላል። እዚህ ጋር ቁጥሩም ቀላል የሚባል አይደለም። በየዓመቱ ቢያንስ 50 ሺህ እና ከዛ በላይ እድለኞችን ወደ ሀገሯ ታስገባ ነበር አሜሪካ። ክሪስቲኖም በኤክስ ገጻቸው ላይ አሰፈሩት የተባለውን መረጃ ይዣለሁ። ይህንን ይመስላል ያ መረጃ። እንግዲህ ዋናው መልእክታቸው እዚህ ጋር ነው የተቀመጠችው። አት ፕሬዚዳንት ትራምፕስ ዳይሬክሽን አይ አም ኢሚዲየትሊ ዳይሬክቲንግ US Citizenship and Immigration Services to pause DV1 program to ensure no more Americans are harmed by this disastrous program ያሉት። ስለዚህ ክሪስቲኖም አርብ ታህሳስ 19 2025 ላይ በኤክስ ገጻቸው ላይ ያሰፈሩት መረጃ ይህንን ይመስላል ማለት ነው። ውሳኔው ተላልፏል። ለጊዜው ዲቪም መቋረጡን እንግዲህ አብስረዋልም ብለው መርዶ ነግረዋልም ብለው ግራ የሚገባ ነገር ነው። ዞሮ ዞሮ ክሪስቲኖም በኤክስ ገጻቸው ላይ ያሰፈሩት መረጃ ይህንን ይመስላል ማለት ነው። ትራምፕ እንዳልኳችሁ በተለያየ ጊዜያት ባገኙት አጋጣሚ ሁሉ ኢሚግራንት ወደ ሀገራቸው እንዳይገቡ የተለያዩ እንቅስቃሴዎችን ሲያደርጉ ነው የነበሩት። በድሮም በፊት በነበረው ተርማቸው በመጀመሪያው የፕሬዝዳንትነት ዘመናቸው ማለት ነው። አሁን ደግሞ ተሳክቶላቸው እንግዲህ ዲቪ ፕሮግራምን ማገዳቸውን በሀገር ውስጥ ደህንነት ቢሮ ኃላፊያቸው በኩል ይፋ አድርገዋል ማለት ነው። መረጃውም ይህንን ይመስላል። ከጥቂት ጊዜያት በፊት ሁላችንም እንደምናስታውሰው ለዲቪ ሎተሪ $1 የማመልከቻ ክፍያ በተለይም ከዲቪ 2027 ጀምሮ ተግባራዊ እንደሚደረግ ተገልጾ አብዛኛው አፍሪካዊ አፕላይ ለማድረግ እየተዘጋጀ ባለበት ሁኔታ ነው ይህ ድንገተኛ አስደንጋጭ ውሳኔ ይፋ የተደረገው ማለት ነው። እንግዲህ ይህ ውሳኔ ለዲቪ ሎተሪ 2025ም ይሁን 2026 አሸንፈው ፕሮሰስ ላይ ያሉትን ይንካ አይንካ የተባለ ነገር የለም። እንግዲህ በሂደት የምንመለከተው ነገር ይኖራል። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። እናመሰግናለን።